ሰላም እንዴት ናችሁ አድማጭ ተመልካቾቻችን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተም ደግሞ ደህና እንደሆናችሁ ተስፋ አደርጋለሁኝ። ዛሬም እንግዲህ በተለየ መረጃ መተናል። በተለይ ደግሞ ዛሬ ማዕከል የምናደርገው በአፍሪካ ትልቁ የገበያ ማዕከል የሆነውን መርካቶን ነው። በዛ ውስጥም እንግዲህ መርካቶንም እያስቃኘን በዛውም ደግሞ የተለያዩ የገበያ ማዕከላቶችን ምን ይዘዋል የሚሉትን እያሳወቅን እንገኛለን ማለት ነው። ከእናንተ የሚጠበቀው እንግዲህ እንደተለመደው እንደምንላችሁ ቪዲዮውን እስከ መጨረሻ ድረስ እንድታደምጡት እንጠይቃችኋለን ማለት ነው። ቪዲዮውን ደግሞ እያያችሁ ላይክ፣ ሰብስክራይብ፣ ሼር እንድታደርጉልን እንጠይቃችኋለን። ምክንያቱም ደግሞ ለሌሎች ሲደርስ ደግሞ ላይክ ስታደርጉ ለሌሎች እንዲደርስ ስለሚሆን ነው። ስለምታደርጉልን ደግሞ ስለምታበረታቱ እጅግ እናመሰግናለን። ወደ ዛሬ መረጃችን ስንመለስ እንግዲህ ይሄ መርካቶ በአፍሪካ ትልቁ የሆነውን የገበያ ማዕከልን ይመለከታል። በውስጡ ያሉትን ደግሞ የገበያ ማዕከላቶች እያስተዋወቀናችሁ በውስጣቸው ደግሞ ምን ይዘዋል የሚለውን መረጃ ለእናንተ እንነግራችኋለን። እንድትከታተሉን እስከ መጨረሻው እንግዲህ አሁንም እናሳስባችኋለን። እንደሚታወቀው እንግዲህ አንድ እውነት አለ። በመርካቶ የሚታጣ ዕቃ የለም ይባላል። እውነት ነው። በጣም ግዙፍና ጥልቅ የሆነ ነው። የምትፈልጉትን አይነት ቦታ ካወቃችሁ የምትፈልጉት ዕቃ መርካቶ አይታጣም ይባላል። እንግዲህ ብዙ ሰዎች መርካቶ ሄደው ዕቃዎችን በቅናሽ መግዛት ይፈልጋሉ፣ ወይም ደግሞ ንግድ ከፍተው ለንግዳቸው የሚሆነውን ዕቃ መግዛት ይፈልጋሉ። ነገር ግን ሁሉም የሚቸገሩበት አንድ ነገር እሱ ምንድነው? ቦታ አለማወቅ። ቦታ ስለማያውቁ ዕቃዎችን በውድ ዋጋ ገዝተው ይመለሳሉ ማለት ነው። ነገር ግን መርካቶ እንዳልኳችሁ የለም የሚለው ቃል ብቻ ነው የለም የሚሉት። እንግዲህ እኛም ደግሞ ይህንን ችግር በመመልከት ይህን ችግር ለመቅረፍ ቦታዎችን በማጥናት ቦታዎችን በመረጃ በመሰብሰብ ለእናንተ እንነግራችኋለን ማለት ነው። እኛም ይህንን ችግር ለመቅረፍ ከዛሬ ጀምሮ እንግዲህ መረጃዎችን በማጠናከር ለእናንተ እናቀርባለን ማለት ነው። ዛሬ እንግዲህ በዋናነት የምንመለከተው ዛሬ ተረኛው ፎቅ ደግሞ የገበያ ማዕከል ድር ተራ ይባላል። እንግዲህ ብዙዎቻችሁ በስምም ልታውቁት ትችላላችሁ። ድር ተራን እናስተዋውቃችኋለን። ድር ተራ የሚገኘው እንግዲህ በአንዋር መስጊድ ወደ ውስጥ ስንገባ በመጀመሪያ እንግዲህ የጣና ገበያን ማዕከል እናገኛለን። ከጣና ጎን ወይም ፊት ለፊት ድር ተራን እናገኛለን ማለት። ድር ተራ እንግዲህ ሁለት ህንፃዎች አሉት፣ የተያያዙ ናቸው። የመጀመሪያው ህንፃ ላይ የሚገኘው እንግዲህ ድር ተራ እንግዲህ በመጀመሪያው ግራውንድ ላይ የሚገኙ ዕቃዎች ቁም ሳጥን ውስጥ ልብስ መስቀያ ላስቲኮች፣ እንግዲህ ልብሳችንንም ተኩሰን ሊሆን ይችላል። የልብስ መስቀያ በቁም ሳጥን ውስጥ የምንደረድርበት ላስቲኮች ይገኛሉ። ሁለተኛው ልብሳችንን አጥበን ደግሞ ለማስጣት የምንጠቀምባቸው የልብስ መቆንጠጫዎችን እናገኛለን ማለት ነው። እንግዲህ እነዚህ በብዛት እዛ ይገኛሉ። ድር ተራ ግራውንድ ላይ በደንብ ይገኛሉ። ይህንን ስራ መስራት የምትፈልጉና እንዲሁም ደግሞ ላስቲኮቹን የምትፈልጉ ሰዎች እዛ ድር ተራ ታገኛላችሁ ማለት ነው። በዛው ግራውንድ ላይ ከጎን የተወሰኑ የኮንስትራክሽን ዕቃዎች ይገኛሉ ማለት ነው። የህንፃ መሳሪያዎችና የኤሌክትሮኒክስ ዕቃዎች እዛው ይገኛሉ ማለት ነው። አንደኛ ፎቅ ላይ ደግሞ ስንወጣ በብዛት ያሉት ከለር ያላቸው ክሮች፣ ማጎች፣ ለመውሊያ እና ለቡታጋዝ መስሪያ የሚያገለግሉ ክሮች በብዛት ይገኛል። እንግዲህ እነዚህን የምትሰሩ ሰዎች ደግሞ ወይም ደግሞ ለራሳቸው አገልግሎት መጠቀም የፈለጋችሁ ሰዎች እነዚህ ከለር ያላቸው ክሮች ወይም ደግሞ ማግ የሚባሉት ለመውሊያ እና ለቡታጋዝ የሚያገለግሉ መስሪያ የሚያገለግሉ ክሮች በብዛት ይገኛሉ ማለት ነው። ሁለተኛና ሶስተኛ ፎቅ ደግሞ የውበት ሳሎን መጠበቂያ ዕቃዎች እናገኛለን። የመጀመሪያው ፀጉር ቤት መክፈት ለሚፈልግ ሰው የሚያስፈልጉ አክሰሰሪዎች በሙሉ ይገኛል። ፀጉር ቤት መክፈት የሚፈልግ ወንበር ሊሆን ይችላል፣ ቶንዶስ ሊሆን ይችላል። የተለያዩ ከፀጉር መስሪያ ዕቃዎች ጋር የተገናኙ በሙሉ እዛ ይገኛሉ ማለት። የውበት መጠበቂያዎች ሌላው ደግሞ የሚገኝ ነው። የውበት መጠበቂያዎች ስንል ሎሽኖች፣ ሻምፖዎች፣ የተለያዩ እንግዲህ ቅባቶች ሊሆኑ ይችላሉ። በብዛት እንግዲህ ስማቸውን ጠቅሼ የማልጨርሳቸው በብዛት ማግኘት ከፈለጋችሁ እዛው ሁለተኛና ሶስተኛ ፎቅ ላይ በብዛት ድር ተራ ገበያ ማዕከል ይገኛል ማለት ነው። ሌላው ሂውማን ሄር ከፈለጋችሁ በብዛት ይገኛል። እነዚህንም ደግሞ የምትፈልጉ ሰዎች ካላችሁ
ሂውማን ሄር እዚሁ የውበት መጠበቂያ በጠቅላላ ሱቆች ውስጥ ይገኛል ማለት። እንግዲህ አራተኛ ፎቅ ላይ ደግሞ በተለይ ደግሞ ትርጉም ፊልም ለምትወዱ በጠቅላላ ዋሴ ሪከርድን ጨምሮ ብዙ ፊልም ትርጉም የሚሰሩ በጠቅላላ ያሉት ሶስተኛ እና አራተኛ ፎቅ ላይ ይገኛሉ። እነዚህ እንግዲህ ፊልም ቤቶች በተጨማሪ ሚሞሪ እና ሃርድ ዲስክ ይሸጣሉ በጣም በቅናሽ ዋጋ ማለት ነው። ይህንንም ከፈለጋችሁ እዛ ማግኘት ትችላላችሁ ማለት ነው። እንግዲህ ወደ ሁለተኛው ህንፃ ስንሄድ ደግሞ የድርተራ ሁለተኛው ህንፃ እዛው የተያያዘ ነው። ከታች ግራውንድ በሙሉ ማለት ይቻላል ህንፃ መሳሪያ ወይም ደግሞ የኮንስትራክሽን እቃዎች በብዛት የምትፈልጉ ከሆነ ታች ግራውንድ ላይ ድርተራ ህንፃ ላይ ማግኘት ይቻላል ማለት ነው። አንደኛ ፎቅ ላይ ደግሞ ስንወጣ በብዛት ማለት ይቻላል የሞባይል አክሰሰሪዎች በብዛት የሚገኙበት ቦታ ነው። አንደኛ ፎቅ ላይ የሞባይል አክሰሰሪ ይገኛሉ ማለት ነው። ሞባይል ቤት ከፍታችሁ እየሰራችሁ ያላችሁ ወይም ደግሞ ለራሳችሁ አገልግሎት ፈልጋችሁ ከሆነ በተመጣጣኝ ዋጋ እዛ ማግኘት ትችላላችሁ። እንግዲህ ወደ ሁለተኛ ፎቅ ስንሄድ ደግሞ አሁንም በጣም በብዛት ያሉት የሞባይል አክሰሰሪዎች ይገኛሉ። በተወሰነ ደግሞ የቲቪ ስታንዶች ይገኛሉ ማለት ነው። እንግዲህ ሁለቱን የምትፈልጉ የሞባይል አክሰሰሪ የምትፈልጉ የቲቪ ስታንድ የምትፈልጉ ሁለተኛ ፎቅ ላይ ብትሄዱ ድር ህንፃ ላይ ሁለተኛው ፎቅ ላይ ታገኛላችሁ ማለት። ሶስተኛው ፎቅ ስንወጣ ደግሞ አሁንም የሞባይል አክሰሰሪዎች ናቸው ያሉት። የሞባይል አክሰሰሪ በአጠቃላይ የምትፈልጉ ሰዎች ድር ህንፃ ላይ ማግኘት ትችላላችሁ ማለት። እንግዲህ ይሄ የድር ህንፃ እንግዲህ የተያያዙ ስለሆነ ሁለተኛው ህንፃ ላይ ነው ማለት ነው። በአጠቃላይ እንግዲህ ከአንድ እስከ ሶስተኛ በብዛት የሞባይል አክሰሰሪዎች ማከፋፈያ ነው ማለት ነው። ሁለተኛው የድር ህንፃ ማዕከል ማለት ነው። እንግዲህ መርካቶ የሚገኘውን ድር ተራ የገበያ ማዕከልን በውስጡ ምን ይዟል የሚለውን መረጃ አቅርበንላችኋል። ቤተሰቦች እንግዲህ የዛሬው መረጃ ይሄን ይመስላል። ጥሩ መረጃ እንዳገኛችሁ ተስፋ አለኝ። በቀጣይ እንዲሰራላችሁ የምትፈልጉትን መረጃ በኮሜንት ላይ አስቀምጡልን። እኛም የእናንተን መረጃ መሰረት አድርገን ቪዲዮ እንሰራላችኋለን። መልካም ጊዜ ይሁንላችሁ።